ከቅርብ ጊዜ ወዲህ ባለሀብቶች ከክሪፕቶ ኤክስቼንጅ ይልቅ የክሪፕቶ ዋሌትን በጣም እየመረጡ ይገኛሉ። ይህም በቢሊዮን ዶላር የሚንቀሳቀስ ሀብት ክሪፕቶ ዋሌት ላይ በሲድ ፍሬዝ በመተማመን እየተቀመጠ ነው ማለት ነው። ይህ ለምን ሆነ? ይህ ለሆነበት ምክንያት ደግሞ በጣም ብዙ ምክንያቶች አሉ። በዛሬ ጉዳይ እንመለከተዋለን ማለት ነው። መጀመሪያ ክሪፕቶ ምንድን ነው ስንል አዲስ ለሆነ ሰው ክሪፕቶ ማለት በእጃችን የምንዳስሰው እንደ ወረቀት ገንዘብ ወይ ደግሞ እንደ ጎልድ አይደለም። ነገር ግን ዲጂታል ላይ ኢንተርኔት ላይ የሚቀመጥ ዲጂታል የሆነ ቁጥር ብቻ የሆነ ወይ ደግሞ ዲጂታል ሳንቲም ነው ማለት ነው። ይህ ሳንቲም ደግሞ የሚጠበቀው በኤክስቼንጆች ወይ ደግሞ በዋሌቶች ነው የሚቀመጠው ማለት ነው። ለምሳሌ ፊዚካል ገንዘብ ወይ የወረቀቱ ገንዘብ ይዘን ሄደን ባንኮች ያስቀምጡልናል፣ ወለድ ይወልድልናል፣ እንጠቀምበታለን። የክሪፕቶ ሳንቲሙም ልክ እንደዛው የሆነ ሰው አንድ ሰው ዩኤስዲቲ ሲያስቀምጥ የሆነ ፐርሰንት ኤርን የማድረግ ወለድ ወይ የማበደር አገልግሎት ጠቅላላ በፊዚካል ባንክ ስራ የሚሰራ ሁሉ የሚሰሩ ሰው ኤክስቼንጆች ምን ይባላሉ? ክሪፕቶ ኤክስቼንጆች። እነዚህም እንደነ ባይናንስ፣ ባይቢት፣ ኦኬክስ፣ ሜክሲ፣ ኮይንቤዝ፣ ክራክን፣ ሌሎች እነ ክሪፕቶ.ኮም ይጨምራል። እነዚህ ክሪፕቶ ኤክስቼንጆች ጠቅላላ የክሪፕቶ ባንክ ማለት ናቸው። ክሪፕቶን ያስተዳድራሉ ማለት ነው። አንድ ሰው ፊዚካል ገንዘብ ሂዶ ባንክ እንደሚያስቀምጠው ሁሉ እዚህም ዲፖዚት ስታደርግ ፕሮቴክትድ ይሆንልሃል ማለት ነው። ሌላኛው ሁለተኛው የክሪፕቶ ማስቀመጫ መንገድ ደግሞ ክሪፕቶ ዋሌት ነው። ይህ ደግሞ ዲጂታል ሳጥን ነው። ይህ ማለት በክሪፕቶ ዲጂታል ሳጥን ሆኖ በግላችን የምናስቀምጠው የማንም ኢንተራክሽን የሌለበት ማንም የማይቆጣጠረው ራሳችን ኃላፊነት የምንወስድበት። ለምሳሌ ቤታችሁ ላይ ያለ ካዝና አስቡትና የሆነ 1 ሚሊዮን ወይ 2 ሚሊዮን ብር አስገባችሁበት። ስለዚህ ያን ብር እናንተ ቆልፋችሁ ታስቀምጣላችሁ አይደለ? ስለዚህ ይህ ስታስቀምጡ ራሳችሁ ናችሁ ኃላፊነታችሁን ተወስዱ። ቁልፉ ቢጠፋባችሁ ዋሌቱ ካልተሰበረ በስተቀር ገንዘቡ አይገኝም። ዋሌቱ አይሰበርም ብለን እናስብና ቁልፍ ከጠፋ ገንዘቡ ይጠፋል ማለት ነው። ስለዚህ የፊዚካል ዋሌቱም የዲጂታል ዋሌቱም ልክ እንደዛ ነው። የራሳችሁ የሆነ ቁልፍ ይሰጣችኋል። ቁልፋችሁ ይዛችሁ ገንዘባችሁ ይቀመጣል። ማንም ሊነቀንቀው አይችልም ማለት ነው። ስለዚህ በቀላሉ የክሪፕቶ ዋሌት እና የኤክስቼንጅ ልዩነት ይሄ ነው። አስቡት። በአሁኑ ሰዓት አብዛኛው ሰው የአብዛኛው ባለሀብት ከአብዛኛው በሚባል ደረጃ ይሄ ማለትም ከሚቀመጠው 88 በመቶ የሚሆነው ኤክስቼንጅ ላይ ነው የሚቀመጠው። 88% የሚሆነው ከ2 ትሪሊየን የክሪፕቶ ሀብት አሁን ባለው ማለት ነው። ነገር ግን ይሄ አብዛኛው 88% የሚሆነው ሪቴይለር ወይ ደግሞ ቸርቻሪ ነው ማለት ነው። ኤክስቼንጅ ላይ የሚያስቀምጠው ዋና በጣም ብዙ ገንዘብ ያላቸውና ትልቅ የክሪፕቶ አሴት ያላቸው ሰዎች 12% የሚሆኑት ናቸው። እነዚህ ደግሞ የሚያስቀምጡት ዋሌት ላይ ነው ማለት ነው። ታዲያ በጣም ብዙ ሀብታሞች አሁን ከኤክስቼንጅ ይልቅ ዋሌት እየመረጡበት ያለው ምክንያት የሲኤክስ ወይ ደግሞ የኤክስቼንጅ ስጋት፣ አንዳንዶች ስጋት አለባቸው ማለት ነው። ይህም ባለፈው ወር ሰኔ 2025 ላይ ባለፈው ዓመት ማለት ነው ባይቢት ካለው ጠቅላላ 10 ቢሊዮን ሀብቱ 1.5 ቢሊዮን በኢቴሪየም የተቀመጠ ገንዘቡ በሰሜን ኮሪያው የላዛር ግሩፕ ወይ ደግሞ ላዛሪዮስ የሚባል ግሩፕ ሀክ ተደርጎ ነበር። በዚህ ምክንያት እዛ ያስቀመጡ ሀብታሞች ገንዘባቸውን አጥተዋል። ስለዚህ ምን አይነት ጥርጣሬ መጣ ማለት ነው? እኛ ዋሌት ላይ ብናስቀምጥ ማንም ሀክ አያደርገንም አይነት። ስለዚህ አሁን ብዙ ኢቴሪየም፣ ቢትኮይን የሚገዙ በጣም ትልልቅ ሀብታሞች በቢሊዮን ኢንቨስት የሚያደርጉ ሰዎች ኤክስቼንጅ የተጠቀሙ አይደለም፣ ገዝተው ቀጥታ ነው የሚወስዱት ማለት ነው። ኤክስቼንጅ ላይ ይገዙና ያወጡታል ማለት ነው። ሊሸጡ ሲፈልጉ ደግሞ ወደ ኤክስቼንጅ ያመጡታል። ምክንያት የሆነበት ይሄ የባይቢት ዘረፋና ከዚህ በፊትም እንደዚህ አይነት ዘረፋዎች ስላሉ በኤክስቼንጅ አልተማመን ስላሉ ነው። ሌላው ሁለተኛው ምክንያት ደግሞ ሴኩሪቲ ጋር በተያያዘ ነው። ይሄም መንግስት ወይ ደግሞ የሆነ ሰው ሊያጠቃ ቢፈልግ ኦልሬዲ በኢሜል እና በአይደንቲቲ ስለሆነ ቬሪፋይ የሚደረገው ኤክስቼንጁ የእናንተ አካውንት የመታገዱ ወይ ደግሞ የመያዝ እድል ይገጥመዋል ማለት ነው። ዋሌት ላይ ከሆነ ግን ምንም ሊያደርገው አይችልም። ማንም ሊጠቀምበት፣ ማንም ሀክ ሊያደርገው አይችልም። መንግስትም ሊቆጣጠረው አይችልም። ከነጻነትና ከሴኩሪቲ አንጻር አሁን አብዛኞቹ ሰዎች ከክሪፕቶ ኤክስቼንጅ ዋሌት እየተጠቀሙ ነው። በሶስተኛ መንገድ የምናየው ምንድነው? ለመሆኑ የክሪፕቶ ባንክ ወይ ደግሞ የክሪፕቶ ኤክስቼንጅ እና ዋሌት እንዴት ነው ፕሮቴክት የሚደረጉ ስንል የክሪፕቶ ኤክስቼንጅ የምንላቸው እነ ባይናንስ፣ ቢትጌት አይነት ኤክስቼንጅ አይነቶች እነዚህ በኢሜይል በፓስወርድ እና በቱ ፋክተር ነው አውተንቲኬት የሚሆነው። ካምፓኒው የእናንተ ኢሜይል ፓስወርድ ምናምን ሴቭ አድርጎ ይዛል። ከዛ በኋላ ብታጠፉ ደግሞ ይሰጣቸዋል። ነገር ግን ካምፓኒው ሀክ ቢደረግ እናንተ አብራችሁ ሀክ ትደረጋላችሁ ማለት ነው። ልክ የሆነ ባንክ ሀክ ቢደረግ ገንዘባችሁ ሁሉ አብሮ እንደሚወሰደው ቢዘረፍ፣ ይህም እንደዛው ካምፓኒው ከተዘረፈ እናንተ ገንዘብ ይዘረፋል። ዋሌት ግን በኢሜይል አያስፈልገውም፣ ቁጥር አያስፈልገውም፣ ማንም ቬሪፊኬሽን ሜትድ አያስፈልገውም። የፐርሰናል ኢንፎርሜሽን ወይ ደግሞ የእናንተ ፐርሰናል ፊት እና መረጃ አይፈልግም። ነገር ግን ከ12 እስከ 24 የሚሆኑ ሲድ ፍሬዞች ወይም ወርዶች ይሰጣችኋል። እነዚህ ፍሬዞች ወይ ወርዶች በእናንተ እጅ ነው ያሉት። እነዚህ ያጠፋችሁ ቀን ገንዘባችሁን አታገኙም ማለት ነው። እነዚህን እስከያዛችሁ ጊዜ ድረስ ግን 0% ነው ሀክ የመደረግ። ማንም ሀክ ሊያደርገው አይችልም። ምክንያቱም ማንኛውም ሰው ከ12 እስከ 24 ወርድስ ተመሳሳይ ኦርደር አድርጎ ጽፎ ሰብሮ መግባት አይችልም። እነዚህ የሎጊን እንትናቸው ማለት ነው። ስለዚህ በዛ ምክንያት በጣም ሰኩርድ ያደርገዋል። ባንኮች ደግሞ ለጀማሪዎች ለምናምን ደግሞ ሲታይ ፓስወርድ እረሳለሁ የምትሉ ወይ ደግሞ ጀማሪ ከሆናችሁ ወይ እረሳለሁ ወርዱ ማስቀመጥ አልችልም የምትሉ ሰዎች ደግሞ ኤክስቼንጅ መጠቀም የተሻለ ነው። ወይ ደግሞ እንደ አብዛኛው
ሰው አብዛኛው ሰው አሁን ምንድነው ብዙ በጣም ለሎንግ ተርም የሚያስቀምጠው ኤክስቼንጅ ላይ ነው፣ ዋሌት ላይ ነው። ለጊዜው ለመሸጥ ለሆነ ወቅታዊ ነገር የሚፈልገው ደግሞ ኤክስቼንጅ ላይ ያስቀምጣል፣ ያኛው ደግሞ ዋሌት ላይ ያስቀምጣል ማለት ነው። እናንተ ምን ትላላችሁ? ዋሌት ይሻላል ወይስ ኤክስቼንጅ ይሻላል? እንግዲህ የዋሌት እና ኤክስቼንጅ ባጭሩ ልዩነቱ ይሄ ነው። ሀሳብ አስተያየታችሁ አስቀምጡ። እንዲህ አይነት ቻናል እንዲህ አይነት ሀሳብ የምትወዱ ከሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ኮሜንታችሁ አስቀምጡልኝ። አመሰግናለሁ።